ህይወታችሁን በማታውቁት መንገድ መጓዝ ወይም ደግሞ ሁሌ ወዴት እንደምትሄዱ ሳታውቁ መጓዝ ብዙዎቻችሁ አልሰለቻችሁ? ለዚህም ነው በዚህ ቪዲዮ የምነግራችሁን ነገር አንደርስታንድ ካደረጋችሁ፣ በዚህ ቪዲዮ ሜንሽን የማደርገውን ነገር አስማች አስፖስብል ቲክ ካደረጋችሁ ህይወታችሁን ኤግዛክትሊ የምትሄዱበትን ቦታ ታውቃላችሁ። ይህን ስል ብዙዎቻችን ነገ የምንለው ነገር ወይም ደግሞ ብዙዎቻችን የሆነ ነገር ለማድረግ በኋላ የምንለው ነገር በጣም እንደ ኖርማል እንመለከታለን። ነገር ግን አንድ ነገር አንደርስታንድ እንድታደርጉኝ የምፈልገው ሰዎች ነገ የሚባል ነገር በህይወታችን ኤግዚስት እንዳላደረገ፣ ነገ እንኳን የምንለው ቃል አሁን ላይ ቆመን እንደሆነ አንደርስታንድ እንድታደርጉኝ ይፈልጋል። የትኛው የምታስቡት ቢዝነስ፣ የትኛው የምታስቡት ፕላን አሁን ማድረግ ካልቻላችሁ ጋራንቲድ ሆኜ የምነግራችሁ ኤግዚስት እንዳላደረገ። ይሄን ስል ኦንላይን ላይ ገንዘብ መስራት ሊሆን ይችላል፣ ፊትነስ ጆርናችሁ ሊሆን ይችላል፣ ሪሌሽንሺፓችሁ ሊሆን ይችላል። የተለያየ አይነት ነገር ነገ እያላችሁ ቀጠሮ የምትይዙ ሰዎች አሁን ያላችሁን ጊዜ ወይም ደግሞ አሁን ያላችሁን ታይም ምንም ትርጉም እንዳልሰጣችሁት ነግራችኋለሁ። ስለዚህም ነው በዚህ ቪዲዮ 3 ማስተካከል ያለባችሁን ነገር እንዲሁም ደግሞ ህይወታችሁን ኤግዛክትሊ መሄድ የሚገባችሁን ቦታ የሚጠቁሟችሁን 3 ሜትር ነግራችኋለሁ። ይህን ስል ዝም ብዬ ከጭንቅላቴ ፈጥሬ እንዳልሆነ፣ ይህን ስል ዝም ብዬ ሀሳብ ፈልስፌ እንዳልሆነ፣ ህይወቴን እኔ ያለፈውን 2 ዓመት እዚህ ጋር እንድደርስ የጠቀመኝን ነገር ነግራችኋለሁ። አብርሃም ምን ተጠቅመሃል ብላችሁ ልታስቡ ትችላላችሁ። ትክክለኛ ሰው ከሆናችሁ ወይም ደግሞ አእምሯችሁ የሚሰራ ከሆነ ታዳምጡኛላችሁ። አይ ካላችሁ ደግሞ ይህን ቪዲዮ ስክሮል አድርጋችሁ ህይወታችሁ ወደምትሄዱበት ቦታ ትቀጥላላችሁ። የመጀመሪያው ነገር ልነግራችሁ የምፈልገው አደርገዋለሁ ያላችሁትን ነገር ሳታደርጉ ራሳችሁን መዋሸት አታለማምዱ። ይህን ስል አብዛኞቻችሁ ለራሳችሁ ቃል የምትገቡት ነገር አለ። የትኛውንም አይነት ነገር በሉኝ ሰዎች፣ ጂም ሊሆን ይችላል፣ ኦንላይን ላይ ቢዝነስ ሊሆን ይችላል፣ ዩቲዩብ መጀመር ሊሆን ይችላል። የትኛውንም አይነት ነገር ወንድሞቼና እህቶች፣ አንዴ ከምላሳችሁ የሆነ ነገር አደርጋለሁ ብላችሁ ካወጣችሁ ያን ነገር አለማድረግ ማለት ራሳችንን መሸንገል ወይም ደግሞ የምንለውን ነገር አለማድረግ ማለት ራሳችንን መዋሸት፣ ራሳችንን ውዳቂ እንደሆንን ማሳመን እንደሆነ ነገራችኋለሁ። ዋንስ ይሄን ነገር ሪሙቭ ካደረጋችሁ በህይወታችሁ ላይ ዋንስ አደርጋለሁ ብላችሁ የምታስቡትን ነገር እስከ መጨረሻው በእግር ፈረስ ብላችሁ የምታደርጉ ከሆነ አይ ካን ጋራንቲ ዩ ህይወታችሁን ኤግዛክትሊ የምትፈልጉት ቦታ ተወስዱታላችሁ። በሁለተኛ ደረጃነት ጓደኞቻችሁን ፊግር አውት አድርጉ። በጣም ብዙ ሰው ህይወትህ የሚወስነው በጓደኞች ነው ሲባል ያው ህይወትህ እንደዚህ በወሬ ደረጃ ብዙዎቻችን እንላለን። ነገር ግን በሲሪየስ ማን ነው ጓደኛ፣ ማን ነው ጓደኛሽ ብሎ በሲሪየስ ሰው ቢጠይቃችሁ አብዛኞቻችሁ የምትመልሱት ነገር ወይ ጥያቄውን መመለስ አትፈልጉ ወይም ደግሞ ጓደኞቻችሁን ማሰብ አትፈልጉ። ስለዚህ ሰዎች አንዳንዴ ኢትስ አብሶሉትሊ ፋይን ጓደኛችሁ እናንተ ወደምትፈልጉበት አቅጣጫ የሚሄድ ካልሆነ፣ ጓደኛ የምትይው ሰው አንቺ ወደምትፈልጊው ድራይቭ የማይሄድ ከሆነ አመሰግናለሁ፣ እኔ እናንተ እዚህ ጋር እናብቃ፣ ችግር የለውም፣ እወድሃለሁ፣ እወድሻለሁ። ነገር ግን እኔ እናንተ የምንሄድበት የህይወት መንገድ የተለያየ ስለሆነ ሰላምሽ ብዝት ይበል ብላችሁ ከት ማድረግ የማትችሉ ከሆነ፣ በይሉምታ ህይወታችሁን የምትገሉ ከሆነ እዚህ ምድር ላይ ያለን እድሜ አጭር ነው። ዋንስ ኢን ዩር ላይፍ ሰዎች ህይወታችሁ ላይ ዴዲኬትድ አድርጋችሁ ዋንስ ኢን ዩር ላይፍ ህይወታችሁ ላይ ጨከን ማለት ካልቻላችሁ እያያችሁት ህይወታችሁን ታጡታላችሁ። እነዚህን 2 ነገር ቲክ አደረጋችሁ። የመጨረሻውና እጅግ በጣም ማስተዋል ያለባችሁ ነገር ጊዜያችሁን በአግባቡ መጠቀም። አይ ዶንት ኖ ሰዎች አሁን ብዙዎቻችን ቀኑ ይሮጣል፣ ቀኑ እንዴት እንደሚሄድ አናቅም፣ ሳላቀው መሸ እንዴ ያለፈው 1 ዓመት፣ እንደዚህ አይነት ነገሮች በጣም ከብዙ ሰው እንሰማለን። ይሄ ከምን እንደመጣ እያንዳንዱን ነገር በዚች ቪዲዮ ነግራቸዋለሁ። ድሮ ሶሻል ሚዲያ የሚባል ነገር የለም። አንድ ነገር የሆነ ሰው ከሰራ
ቁጭ ብሎ ያርፋል ወይ ከጓደኞቻችሁ ጋር ትጫወታላችሁ። አሁን ግን አብዛኞቻችን ኤቭሪ ሲንግል ሰከንድ ስልካችን ላይ መጥፎ ነው እያልኳችሁ አይደለም። እኔ አም አዲክትድ ቱ ፎን። እያንዳንዱን ሰከንዴን አም ታይፒንግ ኦር አም ዶይንግ ሳምቲንግ ዊዝ ማይ ፎን መጥፎ ነው እያልኳችኋለሁ። ነገር ግን አንኮንሺየስሊ ሽንት ቤት ስትገቡ፣ ምግብ ስትበሉ፣ ጓደኞቻችሁን ስታወሩ፣ ትሪፕ ስትወጡ ኤቭሪ ሲንግል ሰከንድ አእምሯችሁ ስልካችሁ ላይ ከሆነ which is ስክሮል እያደረጋችሁ ከሆነ ምን እያደረጋችሁ እንደሆነ ሳታውቁ ነገሮችን ዝም ብላችሁ ስልካችሁን ስክሮል እያደረጋችሁ ጊዜያችሁን የምታጠፉ ከሆነ የመጀመሪያው ህይወታችሁን ዳውንፎል እየወሰዳችሁ ያላችሁበት ነገር። ሁለተኛ የማይሆኑ ነገሮችን ራሳችን ላይ መጨመር። በህይወታችን ላይ ሁሉንም ነገር አቺቭ ማድረግ አንችልም ሰዎች። አስማች አስ ፖስብል የምንፈልገውን ነገር አስምረን የምንፈልገውን ነገር ጥቂት ወይ ፋይናንሻሊ ሰክሰስፉል መሆን ሊሆን ይችላል እዚህ ምድር ላይ፣ ወይም ደግሞ ጥሩ የትዳር አጋር መያዝ ሊሆን ይችላል፣ ወይም ደግሞ ጥሩ አባት ሊሆን ይችላል። ሰዎች ሁሉንም ነገር መሆን እዚህ ምድር ላይ አይቻልም። you have to decide ምን መሆን እንደምትፈልጉ። ሁሉንም ነገር ስላችሁ አንዳንዶቻችሁ በህይወታችሁ ላይ ኢንተርኔት ቢዝነስ ሊሆን ይችላል፣ ወይም ደግሞ ኦንላይን ቢዝነስ ሊሆን ይችላል። የተለያዩ አይነት ነገር ነው ራሳችን ላይ የምንጨምር ሰዎች I can guarantee you ሁሉንም ነገር ሳናሳካ ነገሮችን ሉዝ እናደርጋለን። እነዚህን 3 ነገሮች ቲክ ካደረጋችሁ በሚቀጥለው 60-70 ቀን ህይወታችሁ ላይ ድራስቲካል የሆነ ቼንጅ ታገኛላችሁ። ይሄ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ሰዎች ብቻ ሰብስክራይብ አድርጋችሁ የቤተሰቦቻችን አንድ አካል ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝት ይበል።